ነገ ጥር 11 2 ቀን ቀረው። አቤት አቤት አቤት! እንኳን አደረሳችሁ። በእውነት ታኅሳስ 29 ጌታችን ተወለደ አልነ። አሁን ደግሞ ጥር 11 ጌታችን ተጠመቀ ልንል ነው። ስለ ጥምቀት ምንም ነገር አልላችሁም። አብዛኞቻችሁ ሁሉ ነገር ታውቃላችሁ ብዬ አስባለሁ። ነገር ግን በዋዜማው ጥር 10 ታቦት የሚወጣበት ምክንያቱ ምንድነው ታውቃላችሁ? እሺ፣ ሌሊት ላይ ቅዳሴው ስንት ሰዓት ነው? ጠመቃውስ ስንት ሰዓት ላይ ነው? ሃይማኖትህን እወቅ እንዳትሆን መናፍቅ ነውና ወገኖች፣ የሆኑ ነገሮችን ስለ እምነታችን ባወቅን ቁጥር እምነታችን እየጠነከረ እንደሚሄድ ምንም ጥርጥር የለኝም። ወገኖች፣ ይሄ የጥምቀት በዓል እኮ ድንቅ ምስጢር የታየበት የእግዚአብሔር ፍጹም የሆነ ምሕረቱ የተገለጸበት ቀን ነው። አዎ፣ የዕዳ ደብዳቤያችን የተቀደደበት ልጅነትን ድጋሚ ያገኘንበት ቀን ነው። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ጊዜው ዘመኑ ሲደርስ በ30 ዘመኑ በ30 ዓመቱ በቅዱስ ዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ ሄደ። ከገሊላ ወደ ዮርዳኖስ። ወገኖቼ በደንብ አዳምጡኝማ። መድኃኔዓለም ኢየሱስ ክርስቶስ አመሻሽ ጥር 10 ቀን ነው ወደ ዮርዳኖስ የሄደው ከገሊላ። ታዲያ ዮርዳኖስ ወንዝ ላይ የደረሰው አመሻሽ ላይ በዋዜማው ማለትም ጥር 10 ለ11 አመሻሽ ላይ ነበር የደረሰው። ነገር ግን ከሕዝቡ ጋር በፍጹም ትሕትና ወረፋ ሲጠብቅ አድሮ ሌሊት 10 ሰዓት ላይ ነበረ ተራው የደረሰው። ታዲያ በዘመኑ ያሉ ሰዎች ተጠራጣሪዎች ስለነበሩ በሌሊት 10 ሰዓት ለምን ተጠመቀ አትሉም እንዴ? አዎ፣ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በቀን ቢሆንና የተጠመቀ መንፈስ ቅዱስ በርግብ አምሳል በራሱ ላይ መጥቶ ሲረብ ሰዎች ተጠራጣሪዎች ናቸውና መንፈስ ቅዱስ ሳይሆን ርግብ ነው የወረደ ይሉ ነበረ በቀን ቢሆን። ስለዚህ ይህንን ጥርጣሬያቸውን ለማራቅ በባህሪዋ ርግብ ሌሊት ላይ ስለማትንቀሳቀስ ጌታችን አምላካችን ኢየሱስ ክርስቶስ ሌሊት 10 ሰዓት ላይ ጠመቃውን አካሂዷል ማለት ነው። በዚህም ሰዓት መንፈስ ቅዱስ በርግብ አምሳል ወርዷል። ሰዎችም በሌሊት ርግብ እንደማትንቀሳቀስ ስላወቁ መንፈስ ቅዱስ በመሆኑ አምነዋል ማለት ነው። እንግዲህ በዚሁ የቅዳሴው ሰዓት ተመለሰላችሁ ማለት ነው። ቅዳሴው ሌሊት ላይ ይሆናል። ከቅዳሴ በኋላ ጠመቃ ይካሄዳል ማለት ነው። እንግዲህ እኛም አባቶቻችን በሰሩልን ሥርዓት መሰረት የዋዜማው ታቦት ወደ ጥምቀት ባህሩ ይወርድና አብረን ሂደን ከታቦቱ ጋር አድረን ሌሊት ጌታችን በተጠመቀበት ሰዓት ሌሊት 10 ሰዓት ላይ እኛም እንጠመቃለን ማለት ነው። ጌታችን በፍጹም ትሕትና ሌሊቱን ሙሉ ወረፋውን ጠብቆ ተራው ሲደርሰው እንደተጠመቀ ሁሉ እኛም ደግሞ የአምላካችንን ፈለግ በመከተል ማደሪያው የሆነውን ቅዱሱን ታቦት በድንኳኖቹ ስንጠብቅ እናድርና በሌሊት እንጠመቃለን ማለት ነው። እሺ፣ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጥቶ ለምን ተጠመቀ ነው? በዮርዳኖስ ወንዝ መጠመቁ ለምን አስፈለገ ስንል ገሊላ በእስራኤል በጣም የተናቀች የድሃዎች መንደር ናት። የማያውቁ ሰዎችና ያልተማሩ ሰዎች የሚኖሩባት፣ በሀብትም በዘርም የተናቁ ሰዎች የሚኖሩባት ከተማ ናት። ታዲያ ክርስቶስ ከገሊላ ወደ ዮርዳኖስ መሄዱ ከንቀታችሁ ነፃ ላወጣችሁ መጥቻለሁ ሲል ነው። እኛም ሁላችሁ እንደምታውቁት አጋንንት ንቀውን በእግራቸው ጠቅጥቀውን በእሳት ጥለውን በዕዳ ይዘውን እንኖር ነበርና የሁላችንን ንቀት ለማስወገድ ሲል በዮርዳኖስ መጥቶ ጌታችን ተጠምቀዋል ማለት ነው። ስለዚህ ይሄ ቀን ክብራችን የተመለሰበት ልጅነታችን ያገኘንበት ታላቅ ቀን ነው። ከድሆች መንደር ተነስቶ የሄደው ከድህነታችሁ ላወጣችሁ ነው ሲለን ነው። ከተናቁት መንደር ተነስቶ የሄደው ከንቀታችሁ አወጣኋችሁ ሲለን ነው። በዘር ካልከበሩት ሰዎች ተነስቶ መሄዱ ሁላችሁንም ከሰማይ ዘር ልወልዳችሁ ከማይጠፋው ዘር ልደምራችሁ ዘለዓለማዊ ርስትን ዘለዓለማዊ ዘር ልሰጣችሁ መጥቻለሁ ሲለን ነው። የሚገርማችሁ ነገር የዮርዳኖስ ወንዝ አንዱ ከአርሞንኤም ተራራ የሚመነጭ ምንጭ አለው፣ አንዱ ደግሞ ከሶሪያ ድንበር አካባቢ ዳን ከምትባል ቦታ ላይ የሚመነጭ ምንጭ አለው። ታዲያ መድኃኔዓለም ኢየሱስ ክርስቶስ እነዚህ ሁለቱ ምንጮች በተለያየ አቅጣጫ መጥተው ዮርዳኖስ ወንዝ የሚገቡበት ቦታዋ ላይ ቆሞ ነበር የተጠመቀው። ይሄ ቦታ ደግሞ አንዱ የዕዳ ደብዳቤያችን ሰይጣን ዲያብሎስ የቀበረበት ቦታ ነበር። ስለዚህ ጌታችን እዚህ ቦታ ላይ መጥቶ የቆመው መለያየትን ላጠፋ መጥቻለሁ ሲል የዕዳ ደብዳቤያችሁን ረግጬዋለሁ፣ አጥፍቼላችኋለሁ፣ ደምስሼላችኋለሁ ሲል እዚህ ቦታ ላይ መጥቶ ተጠምቋል ማለት ነው። እጅግ በጣም ይገርማል እኮ በዕለተ ጥምቀት የአንድነት አምላክ ነኝና መለያየትን መከፋፈልን ላጠፋ መጥቻለሁ አለን። እዚህ ላይ አንድ የረሳኋት ነገር የምነግራችሁ መድኃኔዓለም ኢየሱስ ክርስቶስ ሌሊቱን ሙሉ ወረፋ ሲጠብቅ ቆይቶ ተራው ሲደርሰው ወደ መጥምቀ መለኮት ቅዱስ ዮሐንስ ሂዶ ሊጠመቅ ሲል ሊቃውንት አባቶቻችን እንደነገሩን ትሕትና ለእናትና ልጅ ልማዳቸው ነውና አሉ። አዎ፣ ለመጥምቀ መለኮት ቅዱስ ዮሐንስ እናት ለቅድስት ኤልሳቤጥም ለልጇ ለመጥምቀ መለኮትም ትሕትና ልማዳቸው ነውና ጌታዬ እንዴት በእኔ እጅ ትጠመቃለህ? እንዴት ወደ እኔ ትመጣለህ? አለው ይላል በትሕትና። አታስታውሱም እንዴ እናታችን ቅድስት ኤልሳቤጥ የመጥምቀ መለኮት ቅዱስ ዮሐንስ እናት እመቤታችን ወደ ዮርዳኖስ ተራራ ሄዳ ሰላምታ ስትሰጣት የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይገባኛል ብላ ነበረ። አሁንም ደግሞ ልጇ ከሷ በተማረው መሰረት መጥምቀ መለኮት ቅዱስ ዮሐንስ ጌታዬ እንዴት በእኔ እጅ ትጠመቃለህ? እንዴት ወደ እኔ ትመጣለህ? አለ።
ጌታችን ግን ጽድቅን ሁሉ ልንፈጽም ይገባናል ብሎታል። በዚህም የተነሳ አጥምቆታል። ከዚያች ቀን ጀምሮ መጥምቀ መለኮት ሲባል ኖሯል ማለት ነው። እጅግ በጣም አይገርማችሁ? መጥምቀ መለኮት። በዚሁ አጋጣሚ ጥር 11 የመጥምቀ መለኮት ቅዱስ ዮሐንስም ዓመታዊ በዓልም ጭምር ነው። መጥምቀ መለኮት ቅዱስ ዮሐንስ ግን እዚህ ላይ ምን ብሎ ጠይቋል መሰላችሁ? ስመ አብ በአንተ ሕልው ነው፣ ስመ ወልድም ያንተ ነው፣ ስመ መንፈስ ቅዱስም በአንተ ሕልው ነው። ሰዎችን በአብ በወልድ በመንፈስ ቅዱስ ስም አጠምቃቸዋለሁ፣ አንተን ምን ብዬ አጠምቅሃለሁ አለው። መድኃኔዓለም ኢየሱስ ክርስቶስም ለመጥምቀ መለኮት ቅዱስ ዮሐንስ እንደዚህ አለው፣ ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ እያልህ አጥምቀኝ ብሎታል። ብርሃንን የምትገልጽ የቡሩክ አብ የባህሪ ልጁ ሆይ አቤቱ ይቅር በለን፣ አንተ እንደ ካህኑ መልከ ጼዴቅ ሹመት የዓለም ካህኑ ነህና እያልህ አጥምቀኝ ብሎታል። እንግዲህ ወገኖች ጥምቀት ላይ ያሉ የተወሰኑ ምስጢሮችን ነገርኳችሁ ማለት ነው። ቀጣዩን ደግሞ በዕለተ ቀኑ ማቀርብላችሁ ይሆናል። ታዲያ እናንተ ደግሞ ይሄ ቪዲዮ የሚጠቅማችሁ ብዙ ሰዎች ሊኖሩ ይችላሉና አደራ በተቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ብርሃነ ጥምቀቱን የሰላምና የፍቅር የአንድነት ያድርግልን። አሜን። ይቆየን።